ፍቅር እኮ የሚገለጽ ነገር ነው። አንዳንድ ሰው የኔ ፍቅር ወድሻለሁ ግን እንዴት ልግለጽልሽ ይላል አይደል? ፍቅር ይገለጻል። የሚገለጸው በምንድን ነው? በመስጠት። በሉ እስቲ በመስጠት ነው የሚገለጸው። መጽሐፍ ቅዱስ እንዴት ልግለጽላችሁ የኔ ልጆች አላለም። መጽሐፍ ቅዱስ ሲናገር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል የሚለው ቃል በነገራችሁ ላይ እንዲሁ አይደለም የሚለው። God so loved ሄዳችሁ እንግሊዘኛውን አንብቡ። እንደዚህ ወዷል ነው የሚለው። ዓለሙን እንደዚህ ወዷል። እንዴት? አንድ ልጁን እስኪሰጥ ድረስ። እስቲ ልጁን እስኪሰጥ ወዶኛል በሉ እስቲ። እስቲ ተወድጃለሁ በሉ። እንደውም ዮሐንስ ወንጌል ምዕራፍ 13 ሲናገር የወደዳቸውን ይላል እስከ መጨረሻው። የሚገርማችሁ እስከ መጨረሻው የሚለው ቃል ማለት ነው እስከ መጨረሻው ቀን ድረስ ወደዳቸው አይደለም። ፖይንት ሄዳችሁ ካነበባችሁት ሊል የፈለገው ምን እንደሆነ ታውቃላችሁ? ሊወደድ እስከሚችልበት መጨረሻ ወደዳቸው። ይኸውላችሁ መፈቀር የሚቻልበትን ጥግ አፍቅሯቸዋል። እግዚአብሔር አብ ልጁን ሰጠ፣ እግዚአብሔር ወልድ ራሱን ሰጠ፣ መንፈስ ቅዱስ ቃሉን ሰጠ። ሶስቱም በመስጠት ፍቅራችንን ገለጡ።